ግን በእጅ ደም ሲኖር በእጅ ነገር ሲኖር አያስቀምጥህም። በድለናል ይቅርታ አድርጉልን አሁን ወደ ልማት እንሂድ በሚለው ተስማምተን ነበር። በመጨረሻም እየተፈራው እየተቀጣጠለ ይገኛል። በዘር ሁለት በራያ አላማጣ በድሮን በተፈጸመው ጥቃት በርካታ ታጣቂዎች ህይወታቸውን አጥተዋል። ከተሰማም በኋላ በአካባቢ የሚገኙ እናቶች አደባባይ መውጣት ለመንግስት ብሎም ለትግራይ ታጣቂዎች ያስተላለፉት እንባ የሚያመጣ መልእክት በዝርዝር እንቃኘዋለን። እዚህ በአሁኑ ሰዓት ውሳኔዎች እየወሰንን አይደለም። እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም። በመጨረሻም የምክክር ኮሚሽን ዋና ኃላፊ የሆኑት መስፍን አርአያ ስላሴ ህዝቡ ስለ ምክክሩ በደንብ አልተረዳም ሲሉ ያለውን እውነት በአደባባይ ተናገሩ። ከዚህ በመቀጠልም ጀግናና ቆራጥ የሆኑ የኦሮሚያ ወጣቶች እኛ ከሁሉም ብሔር ብሔረሰቦች ጋር ተዋደን ተፋቅረን ተቻችለን መኖር ነው የምንፈልገው ሲሉ የሽመልስን ሴራ ውድቅ አደረጉ። ምን ብለው ዝርዝሩን ይዤላችሁ ቀርቤያለሁ። ዘማሪ ዘርፌ ከበደ እንኳን ደህና መጣሽ ዘርፌ። ይህን ጊዜ አስታወሳችሁት? ዘማሪ ዘርፌ ከበደ በሾላው ነብይ እቅፍ ውስጥ ገብታ የተሸወደችበት ሰዓት። ታዲያ አሁን በወጡ መረጃዎች ዘርፌ በነብዩ ነቢት ተብላ ከተቀባች በኋላ በወራቶች ልዩነት የራሷን አዳራሽ ኪራይ ተከፍሎላት በልሳን እንዲህ መናገር ጀመረች። ሬባታና ማላባቴራ ለካላባቴ ለወኮኖሞሽ ኦኪናላባሽ ካላታ ዘርፌ የምወዳት ቴናት። ነገር ግን አንድ የተደበቀ እውነት አለ፣ ሁላችሁም ልትሰሙት የሚገባ። እሷም ቢሆን ራሷን አደጋ ላይም ጥላም ቢሆን ህግን ከለላ አድርጋ ምን ማድረግ እንዳለባትና የተፈረመው ፊርማ ምን እንደሚያስገድድ በዝርዝር አስመለክታችኋለሁ። ሰላም በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮዎች ይላችሁ መጥቻለሁ። ከናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ ቡርሰት ሄዳለ? አዎ ሄዳለሁ። ደርስ ማለት ስንት ነው? ሂድ 50 እና 50 ሂድ 50 እና 50 ሁለቱም ምን ያልክ ነበር? ሂድ 50 እና 50 አልኩ። ውጣ 50 እና 50 አልቻልኩም። ያው ልጁ አማርኛን በተረዳው ልክ ለማስረዳት ሞክሯል። አፍ መፍቻ ቋንቋው ሲዳመኛ ስለሆነ። በነገራችን ላይ ከረንትሊ ከየትኛውም ከሀገራችን ክልሎች አንጻራዊ ሰላም የሚታይበት አካባቢ የሀገራችን የደቡብ ክፍል ነው። እናም እንደታዘብኩት ከሆነ እነዚህ ወጣቶች ከታች እንቁላል ከመሸጥ ተነስተው በኋላም ሞተራቸውን ገዝተው የወጣትነት ዘመናቸው ሲያልፍ ህይወትን ለማሸነፍ ላይታች ይሮጣሉ። የሚሰሩ እጆች ፈጣሪ አምላክ ስኬትን ያጎናጽፋቸዋል። አለው እቁብ አልወሰድኩም። ነገ ነው የምወስደው። ነገ ነው የምወስደው። እቁብ ሰብሳቢው ሞተ። ኧረ እባክህ አልያወኩም። አንተ እቁቡን አልወሰድኩም እኮ። ምን ጉድ ነው? እቁብ ሰብሳቢው አርፎ እቁቡን አልወሰድኩም። ኧረ ቀጥል ወገን። ቆይ እንዳይቀብሩት እቁቡን። ኧረ እባክህ እቁቡን አልሰጠኝም። አዎ ከወሰድኩ በኋላ አውቆ ነው። አልሞተም፣ አውቆ ነው። እቁቡን ልትሰኝ ነው። የመጣሁኝ ነው። አውቆ ነው እቁቡን ሊጥሰኝ ነው። አልቻልኩም። ወደ ቁም ነገሩ ስናልፍ በተለይም በዘመናችን ከሰው ይልቅ ገንዘብ የነገሰበት ሰዓት ላይ እንገኛለን። ለዚያም ነው ሰውና ገንዘብ መንገድ ላይ ወድቆ ብናገኝ አብዛኞቻችን የምናነሳው አስቀድሞ ገንዘቡን፣ ጥቂት ርህራሄ ቢጤ ውስጣችን ካለች ደግሞ አስቀጥለን ወደ ወደቀው ሰው እናመራለን። ወዳጆቼ እዚህ ምድር ላይ በአምሳለ አምላክ የተሰራው ክቡር የሆነው የሰው ልጅ ወይንስ ገንዘብ? ራሳችንን ልንጠይቅ የሚገባው ትልቁ ጥያቄ ነው። እቁብ ሰብሳቢው ነፍስ ይማር ብለናል። ግን በእጅ ደም ሲኖር በእጅ ነገር ሲኖር አያስቀምጥህም። በዚህ ሰዓት በራያ አላማጣ ወረዳ የድሮን ጥቃት መፈጸሙ ተሰምቷል። ጥቃቱ የተፈጸመው በግመል የተጓጓዘ መሳሪያ ታጣቂዎች ሲቀበሉ ተገኝተው ነው ተብሏል። በዛሬው ዕለት ከንጋቱ 2 ሰዓት በራያ አላማጣ ወረዳ በመረዋ ንዑስ ወረዳ በሁለተኛ ደረጃ ትምህርት ቤት አካባቢ በሚንቀሳቀሱ አርሜ 6 ተብሎ በሚጠራው የትግራይ ታጣቂዎች ላይ እርምጃ የተወሰደ ሲሆን በዚህም በዋት በኩል ከፍተኛ የተባለ የሰው ልጅ እንደ ቅጠል ሲረግፍ መሳሪያ ተከማችቶበት የነበረው ቦታም ወደ ዶግ አመድ
አመድነት እንደተቀየረ የአካባቢው የዓይን እማኞች ለቢቢሲ አማርኛ ገልጿል። ታዲያ ይህን ተከትሎ በርካታ በራያ የሚገኙ ታላላቅ አዛውንቶች፣ እናቶች እንዲህ ሲሉ ድምጻቸውን አሰምተዋል። ወይ ወላድ መከራሽ በዛ፣ የት ይደርሳሉ ያልናቸው ልጆች በድሮን ወደ ከሰልነት ተቀየሩብን። ልጆቻችንን ወደንና ፈቅደን ሲሆን በግዴታ ተወስዶብናል። በዚህም ይጦሩናል፣ ያግዙናል፣ ከራሳቸውም ተርፈው ለሀገራቸው ይበቃሉ ብለን ነበር። ነገር ግን አልታደልም። ዛሬ አምላክ በቃችሁ ብለን መንግስትም ሆነ የህወሓት አመራሮች ከቀደመው ጥፋትና እልቂትን ለምን ይሆን መማር ያቃታቸው? ዳግም ወደ መጠፋፋት መንግስት ጉልበተኞች ሰላም አዋቂዎችን ለህግ ያቀርብ፣ የድሮኖቹን አፈሙዝም ከልጆቻችን ላይ ሰብስብ እያሉ በምሬት እያለቀሱ ያስተላለፉት መልእክት በአሁኑ ሰዓት የብዙሃኑን ትኩረት ስቧል። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። እዚህ በአሁኑ ሰዓት ውሳኔዎች እየወሰንን አይደለም። እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም። ኦሮሞች አማራ እንወዳለን፣ ትግሬን እንወዳለን። በርካቶች ግልጽ አልሆነላችሁም ሲሉ የምክክር ኮሚሽኑ ዋና ኃላፊ ፕሮፌሰር መስፍን አርአያ ስላሴ ለህዝቡ እንደሚል መልእክትን አስተላለፉ። በምክክሩ ላይ ሀሳቦችን እናነሳለን። በዚያም ላይ ከተለያዩ ሰዎች የሚመጡ ፐርስፔክቲቮችን በጋራ በማዋሃር ለሀገር ለህዝብ ይጠቅማሉ ያልናቸውን ምክር ሀሳቦችን እናቀርባለን እንጂ ምንም የሚወሰን ውሳኔ የለም። ይህ ምክር ሀሳብ ወደ ተግባር ለመቀየር ብዙ መንገዶች አሉት። ዝም ተብሎ በእኛ ንግግር ብቻ የሚከወን አይደለም ሲሉ ለህዝቡ መልእክታቸውን አስተላልፈዋል። ታዲያ ይህን ተከትሎ የአዲስ አበባ ጉዳይ በእጅጉ አነጋጋሪ ሆኖ መቀጠሉ የቅርብ ጊዜ ትውስታ ሲሆን ይህን ተከትሎም በአንዳንድ የኦሮሚያ ክልሎች ላይ ወጣቶች ባደረጉት ሰላማዊ ሰልፍ ላይ እንዲህ ሲሉ ድምጻቸውን አሰምተዋል። እኛ የኦሮሚያ ወጣቶች ከሌሎች ብሔር ብሔረሰቦች ጋር ተዋደን ተፋቅረን ተቻችለን እንደ ቀድሞ ጊዜ መኖርን እንሻለን። ይህ እንዳይሆን ግን በአዲስ አበባ ሆነ በሌሎች ነገሮች ላይ አጀንዳ እየሰጡ ወጣቱን ወዳልተፈለገ አቅጣጫ የሚመሩ ሽመልስና የሱ ካቢኔዎች ተስፋቸውን ቅረጡ። ለነሱ ወንጀል መሸሸጊያና ስልጣን ማስጠበቂያ የኦሮሚያ ወጣቶች ከወንድሞቹ ጋር አይጣላም፣ ሴራው ከሽፏል ሲሉ በመናገር ዳውን ዳውን ሽመልስ፣ ዳውን ዳውን ካቢኔ ሲሉ ጎምዘዝ ያለ መልእክታቸውን አስቀምጧል። ቆራጥና ጀግና የኦሮሚያ ወጣቶች ኮርተንባቸዋል። የ500 ሺህ ብር ዝውውሩ በጥቅመኛዋ ዘርፌና በሸንጋዩ እዩ ጩፋ መካከል እንዲህ ተደረገ። ዘርፌ ከዚያ ከዳንኪራ ቤት ከዚያ ከሱስ ህይወት ወጥታ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመቀላቀል ያንን ህይወት እርግፍ አድርጋ በመቶ ፈጣሪ በሰጣት በዚያ ድምጿ እርሱን ማገልገል ትጀምራለች። ወደዚያ ህይወት ሲመጣ ነገሮች ቀላል ቢመስሉም ነገር ግን እውነታው ትንሽ ከበድ ይላል። ቆራጥነት በነገሮች ሁሉ ፈጣሪን ማስቀደምንም ይጠይቃል። ፈጣሪን ይዞ ያልተጀመረ የትኛውን መንገድ መዳረሻው መልካም አይሆንም። ዘርፌ ጾሙ፣ ጸሎቱ፣ አገልግሎቱ ቢበዛባት የምታገኘው ገቢም እንደጠበቀችው አልሆን ሲላት በዚች ክፍተት ጠላት ወደ ዘርፌ ባልተጠበቀ ድንገተኛ የእዩ ጩፋ የስልክ ጥሪ ወደ እርሷ መጥቶ በሹሹክታ ድምጽ ዘርፌ እዩ ጩፋ እባላለሁ፣ ስልክሽን በስንት ድጋም መሰለሽ ያገኘሁት፣ እናም በአካል ተገናኝተን ብናወራ ምን ይመስልሻል? ህይወትሽም ይቀየራል ሲል መርዙ ረጭቶ ስልኩን ደረገመባት። ልክ ጥንተ ጠላት በባባድሮ ሌዋን ይህንን ፍሬ ብትበሉ አይናችሁ ይገለጣል፣ ከፈጣሪም ትልቃላችሁ፣ ለራስሽም ቢና ለአዳምም አብዩ እንዳላት እሷም ለስልጣን ለሹመት ጓግታ ሀሳቡን እንደተቀበለች ሁሉ ዘርፌም ምድራዊ የህይወት መቀየር እንዲሁም የምታገኘው ገንዘብ አጓግቷት እዩ ጩፋን አግኝታ ከውጭ ከሉተሪያኑ ከተመደበው በርካታ ሺህ ዶላሮች ላይ በኢትዮጵያ 500 ሺህ ብር ተከፍሏት በዝውውር በቸርቹ ተገኝታ ይህንን ድራማ አሳምራ ከወነችው። ዘማሪ ዘርፈ ከበደ እንኳን ደህና መጣሽ ዘርፍ። ባታና ማላባቴራ ላካላ ባቴለ ወኮኖሞሽ ኦቲና ላባሺ ካላታ ስምነቱ ላይ ከሰፈሩ ነገሮች መካከል በግንባር ቀደምትነት የሚቀመጠው ይህንን ስምነት ረግጣ ብትወጣ ዘርፌ በህይወቷ ታላቅ ዋጋን እንደሚያስከፍላት ያትታል። ታዲያ ይህንን ፍራቸውን የተገኘው ምቾት ዘርፌ የአዳራሽ ኪራይ ተከፍሎላት ለበርካታ ዓመታት የተቀባችው ቅባት ወደ ነብይነት ቀይሯት የሰው ልጆች ሊሰሙት ሊረዱት በማይችሉት በዘመኑ የነቢያቶች የልሳን ንግግር ስትዘባርቁላ ስትዘባርቅ ታድራለች። የቀጣይነቷ የስራዋ አዋጭ እንደሆነ ያረጋገጡት የእዩ ጩፋ አዛዦች ለዘርፌ ገንዘብ ድጋፍ ማድረግ የራሷን ቸርች እንድትገነባ ከፍተኛ እንቅስቃሴ እያደረጉላት ይገኛል። ዘርፌ ጥቅሙ አጓግቶሽም ሆነ የፈረምሽው ደብዳቤ አስክቶሽ አንድ ነገርን አትርሺ፣ ሰው
ሰው ዓለሙን ሁሉ አትርፎ ነፍሱን ቢያጎድል ምን ይጠቀማል? ላንቺ የማቀርበው ትልቁ ጥያቄ ነው። በመላው ዓለም ላይ የምትገኙ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።